ከ7 ዓመት የሰው ልጅ እኩል የማሰብ አቅም አላቸው የሚባሉት ቁራ ለምን እንደተባሉ ልንገራችሁ። ለውዝን እንኳን ከጠንካራ ቅርፊቱ ለመፈልቀቅ አይታገሉ። አስፋልት ላይ አስቀምጠውት መኪና መጥቶ በጎማው ሲሰብርላቸው መጥተው ይበላሉ። ይሄ ትንሹ ነው። ጓደኛቸው ከሞተ ሄደው ለምን እንደሞተ እንደ ሰው ያጣራሉ። የሞተበትን ምክንያት ካላወቁ እዛ ቦታ የሚገኝ ፍሬ አይበሉም። እሱ ከሆነ የመረዘው በሚል የተለያዩ መሳሪያዎችን ይጠቀማሉ። አንዳንድ ፐዝሎችንም ሶልቭ ማድረግ ይችላሉ። የማሰብ አቅም አላቸው የሚባሉት ዶልፊኖች እንኳን ከ4 ዓመት የሰው ልጅ እኩል ነው የማሰብ አቅም ያላቸው። ሁላችንም እንደምናውቀው ደግሞ የሰው ፊት አይረሱ። አይበለውና ብትተናኮላቸው አይፈቷችሁም። ባገኙት አጋጣሚ ያጠቋቸዋል። ዕቃ ይወረውራሉ፣ በእግራቸው ይማታሉ። በዚያ አያበቁም። ለቤተሰባቸው በሙሉ ስለናንተ ብልግና ይወራል። ለልጆቻቸው ሳይቀር እንዲህ እያለ እስከ 5 ዓመት ድረስ የሰው ልጅ ፊትን ማስታወስ ይችላሉ። ስለዚህ በተቻላችሁ አቅም ከቁራ ጋር ፒስ ፍጠሩ።